Yes, hi guys, welcome back to Becoming Aman. So, ዛሬ ኤክሰርሳይዝ አናረግም። ዛሬ እረፍት ቀን ነው። ትንሽ እንትኔም አልመጣም። ላይክ በቃ ስራ ትንሽ ደክሞኝ ነበር ምናምን መስራት ቀሙዲ አልነበረም እና ከዛ ግን በጣም ደግሞ ራሴን መጋፋት አልፈለኩኝም እና ምን አሰብኩኝ የሆነች ፖይንት ካስማሰና ሚኪ ካላንድራስ ፖድካስት ላይ ሲያወራት ባለፈው የሰማዋት ነገር ነበረችና እሷ ክሊክ አረገችብኝና እኔ አሁን ከጀመርኩት ዶክመንቴሽን ጋር አብሮ ይሄዳልና በየሆነ ወይ ተቻርጎኛል ይሄ የተናገሩት ነገርና እንደ as a documentation ይሄንንም ላስቀምጠው ፈልጋለሁ። ስለዚህ ቻፕተር 4 ላይ እቺን ሌጀንደሪ ኮንቨርሴሽን ቢትዊን ካስማስ እና ሚኪ አብረን ከፍተውና አስገባላችኋለሁ ስክሪን ላይ እናየዋለን። ያ ኤቭሪቲንግ እኔ ከዚህ በኋላ ዶክመንት ለማድረጋቸው መናገር ለመፈልጋቸው ነገሮች ሞር ክሊር የሆነ አንደርስታንዲንግ ይኖራል ብዬ ስላሰብኩኝ ነው። ለኔም ለናንተም for everybody እና ለናንተ ብታዩት ደስ ይላል። አሪፍ ነው። ፖይንት ኦፍ ቪው እና ፐርስፔክቲቭ በጣም ጸዴ ነገር ነውና እንዳላወራ ብዙ ቪዲዮን እንትን እንበል እሱ ነገር የኑሮ መንገዳችንን ነገሮችን የምናይበት መንገድ ሰዎች ፊት ራሳችንን የምናቀርብበትን መንገድ በጣም ፖሊሽድ የሆነ እንዲሆን እናደርገዋለን። ሰው ጋር ስንሄድ ተቸግረን ከልጅነታችን ያደግንበትን መንገድ ትንሽ ስህተት አለበት ብዬ ስለማስብ ነው። ቤት ውስጥ ብዙ ሰዎች እየተቸገሩ እየተራቡ በተሰበረ ሳህን እየበሉ በተሸረፈ ብርጭቆ እየጠጡ ብፌያችን ውስጥ ለበዓል ተብሎ የሚቀመጥ ሳህን እኮ አለ፣ ለበዓል ተብሎ የሚቀመጥ ብርጭቆ አለ። ልጆቹ እየተራቡ እንግዳ ሲመጣ ያለው ነገር ዝርግፍ ተደርጎ ከጎረቤት እንጀራ ተውሰን እናቀርባለን ምናምን ነው። አይደንቲቲ ክራይሲስ ውስጥም ይቀጥላል። አንዳንድ ጊዜ አድገን ይዘን የመጣ ነው ጓዝ ሁሉ ከልጅነታችን የሚጀምረው ከቤተሰብ የወረስነው ከማህበረሰብ ያስተዋልነው ነገር ራስን እዛ ቦታ ታገኘውና ምን ሆኜ ነው ትላለህ እና እሱን ሳይክልን ብሬክ ለማድረግ ስታስብና በቃ እኔ ለምሳሌ ሚኪ ነኝ፣ እንደዚህ አይነት ሱስ አለብኝ፣ እንዲህ አይነት እዳ አለብኝ፣ እንደዚህ አይነት አመል አለብኝ፣ የጀመርኩትን ነገር መጨረሻ ችግር ይሆንብኛል፣ ፕሮካስቲኔት አደርጋለሁ፣ ነገ ጨርሰዋለሁ እያልኩኝ ነገሮችን በሂደር አሳልፋለሁ ብለህ ያንን ነገር ለሌሎች ትምህርት ይሆናል ብለህ የማታቀርብበትን ብዙ ጊዜ ብዙዎቻችን እንደዛ አይነት ነገር ውስጥ የምንገኘው ኤክስፔክቴሽኑ ላይ ፎከስ ስለምናደርግ ይመስለኛል። እና ያ ነገር እንደ አንድ ተወዳጅ ድምፃዊ ብዙ ተከታዮች እንዳሉት ሰው ህይወትህን በምን መልኩ ኢምፓክት አድርጎታል ብለህ ታስባለህ? ያን ነገር ለመቀየርስ የምታመጣቸው መላዎች ወይ እንደዚህ ትዝብት ውስጥ የሚከቱ ጉዳዮች አሉ ወይ? ትክክል። አንድ ነገር ምን አለ መሰለህ፣ ሰዎችን ግራ ለማጋባት አይደለም ይሄንን ስራ የምሰራው። ያልተረጋገጠ ነገር ለመጫወት ይከብደኛል። እኔ ሞክሬ ወይ ጠይቄ ያላረጋገጥኩትን ነገር ለህዝብ ለማውጣት ይከብደኛል። ግን እኔ እንዳልኩ ይሄን ችግሮች አሉብኝ ወይም ደግሞ ነበሩብኝ እስከ ማለት ድረስ መውሰድ አለብኝ። ችግሩን እሺ አለ፣ ግን እንዴት ፊክስ አረግከው አብሮ መምጣት አለበት። ሁለቱም ነገሮች ካሉ ህዝብ ፊት ማውጣት እችላለሁ። እንደ ቲያትር ይሆናል። ቅድም ደካማ ነበር ፊልሙ ሲጀምር፣ እንደዚህ ነበር፣ ይሄ ሁሉ ችግሮች ነበሩበት፣ ግን በመጨረሻ ላይ ደግሞ ድል አድርጎ ሲወጣ ታየዋለህ። እንደዛ አይነት ነገር ነው ቅድምም ለማንሳት የፈለኩት። ጥሩ የሆነውን ታሪካችንን ብቻ ሳይሆን ዶክመንት የምናደርገው የነበሩትን ችግሮች ዶክመንት ታደርጋለህ። ጊዜ ወደኋላ ሄደህ ስታይ አሁን ያሉብንን ነገሮች ፊክስ ማድረግ እንችላለን። አሁን እኛ እኮ እንዲህም የምንለው ብዙ ነገር ተመቻችቶልን እኮ ነው። በፊት ደግሞ ብዙ ሳይመቻች ይሄንን ደግሞ ተረክበናል እኛ። በብዙ እይታ ስታየው ነው መፍትሄ የሚኖረው።
ግን ብቻህን የሆንክ ከመሰለህ ብቻህን ስትታገል ነው የሚከብደው ብዬ ነው ማስበው። ለዛም ነው ዛሬ ነገ የሚኖረው። በቃ ነገ አደርገዋለሁ ከነገ ወዲያ ግን አሁን እናድርገው እስኪ ምናምን ብዬ ባነቃቃ ወይም ባተጋቃ you might do it ነገ እያልክ ያካበድከው ነገር አሁን እንድታደርገው ትችላለህ። መፍትሄ እንግዲህ ከአንድ ሰው ከበተለያየ ቦታ ይመጣ የሚል ሀሳብ አለ። ቀስ ብሎ እንግዲህ እሱን ሁሉ ማሳየት ማስበው በራሴ በስራ ውስጥ እኔም ደግሞ አሻሽዬ ግን ዶክመንቴሽን ዞሮ ዶክመንት አድርገህ ከዚህ ወደዚህ የሚለው መታየት አለበት ብዬ አስባለሁ። ችግሮቹን ብቻ ብዙ ሰዎች ያለፉበትን መንገድ ልታጠና ትችላለህ። እሱን ነው የምልህ። ያ እዚህ ስራ ውስጥ እሱ ይጎላል። በቃ ይሄንን ነው ማለት የፈለኩት። አሁን ይሄንን ከሰማችሁት ይሄንን ነው እኔ እያሰብኩት ያለሁት። this is what I'm trying to do። በቃ ችግሮች አሉ ወደ ነበሩ እና ደግሞ እንዴት እንደተቀየሩ ምናምን this is the whole point that I started this chapter. ዛሬ chapter 4 ላይ ነን። ስለዚህ ነገ ከዛሬ ተሻለ እሆናለሁ ኢናሚን በቃ ነገ ከዛሬ ተሻለ እሆናለሁ ብዬ ነው የተነሳሁት። thank you so much እስካሁን ለነበራችሁ ሰዎች። ሻራት ዩካስ እና ሚክ በጣም 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 ሚኪ ነኔ በጣም I'm so honored to call him my mentor ነች ሚኪ። በጣም ነው በቃ he's በጣም cool guy። ካስማሰ ደግሞ በጣም በቃ wise man። በጣም 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 thank you እናንተ ስላላችሁ በዚህ ጊዜ በዚህ ሰዓት በዚህ አጋጣሚ እናንተንም ስላገኘኋችሁ ደስ ብሎኛል። ይሄ አሁን ቀለቤ ነው በቃ እድሜ ልኬን ቀለቤ ነው። ይሄ ክፍል 4 ነው። ከዚህ በፊት ከኮሜዲያን ጽላተ ጋር ከፓንፋሎን ጋር ከዛ ደግሞ አንድ ፖድካስት አንድ ደግሞ ክፍል አለ ከማጋ እንደሆነ እንጃ ግን ከሌላ ሰው ጋር ሚኪ እንትን ብሏል አቀርቧል። ሚኪ ማክ ይባላል ዩቲዩብ ቻናሉ። ገብታችሁ ሰብስክራይብ አድርጉ። እሱ ካላንድራስ ይባላል ፖድካስቱ ስያሜው ካላንድራስ፣ ግን ቻናሉ የሚኪ ነው ሚኪ ማክ። thank you so much እዚህ እስካሁን ለነበራችሁ ሰዎች። ይሄንን ጀርኒ ሰፖርት ማድረግ የምትፈልጉ ሰዎች ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። እስቲ ምን ተሰማችሁ ይሄንን ፖድካስት ስታዩት? ምን ተሰማችሁ? እናንተ የተሰማችሁ ነገር ብትነግሩኝ ደስ ይለኛል። እንደ ሁሌ እንደምንለው ነገ ከዛሬ የተሻለ እሆናለሁ እንሆናለን። ያሳይ ጃብሌስ